የቀጠራት ሰውዬ ሁኔታው ስላላማረኝ በድብቅ ልከታተላት እፈልጋለሁ። ምን እያሴራችሁብኝ ነው? እኔ በቃ ችግር በቅቶኛል። የቀጠራት ሌላ ቦታ ነው። ታዲያ ይሄ ጤነኝነት ይመስልሻል? ከእናንተ ጋር የምነዛነዝበት ምንም አቅም የለኝም። እባካችሁ ሌላ ጨቦ ችግር እንዳትፈጥሩብኝ። ቃልን ማግኘት ዛሬ እንደሆነ ታውቃለህ አይደል? ታዲያ ላይ ገባምች ምንድን ነው? አሃ ከቃል ጋር ነው ደግሞ ፍቅር የሚይዝ ዳጊ ብቻ የቀናክ እንደው አይደለም። ኒያም እንዳሰሪ ስራ ቦታ አይደለም የቀጠራት። ከማድረጋችሁ ይልቅ ከመተግበራችሁ ይልቅ ማሰባችሁ ብቻ ለኔ በቂ ነበር። ምንድነው ያስኮዳግ? ማን ነው መልስምሽን? ሰላም መክሊት እባላለሁ። የዲና ጓደኛ። ምን? የዲና ጓደኛ? አዎ ፍቅር መያዝ ብቻ አይደለም ማስያዝም ጭምር የተልኮዬ አንድ አካል ነው። ይኸውላችሁ ምላችሁ ነገር ጠፍቶኝ እኮ ነው። የሰው መለኪያውና መታወቂያው አንደበቱ ቢሆን ኖሮ ሁሉም ጻድቅ ነበር። አንድ ተጫወት እያደረክ ነው እንዴ? የሚሳካ ከሆነ ለኛ በጣም ጥሩ አጋጣሚ ነው የሚሆንልን። አንተ ይህን መንገድ ማሳካት ከቻልክ በእኔ ለአለቃ የሚልም ማለት ነው። እሺ ልጄ ሳስብ መጣ። ምን ነውማ ችግር አለ እንዴ? ልጆቹ እኮ ነገሩን መስሎኝ ነበረ። አይ እናንተ ውዶች በቃ እድሜያችሁ ቢገፋም ሽንታችሁ አይቀዘቅዝም ማለት ነው። ዘናጭ ጀብሎ ማስቲካ ስንት ገባ? እባክህ ሰውዬ ለምን ነገር ትፈልገኛለህ? የመሬት ወይ የርስት ጸብ የለንም አንዴ። ለምን ነው ቆይ ማጥቶ? ምንድነው ነገር ማዞር? እኔ እኮ ማስቲካ ፈልጌ ነው የጠየቁ። ተመላሽ ምንድን ነው? አንተ አስተናጋጅ ትንሽ አታፍሩ? እንዴት የሰው ትርፍራፊ ትሸጣላችሁ? ሰውዬ እያያት ይል ሴትዮ ያይሻት ይል አንቺ እየሰራሽ ነው እንትን ስሜት አይሆን። እሺ ሳቢ ስተኝሽ እስካሁን አለን። ምንሽን ትቆያል? አባይ ሳቢ ስተኝ ምን ነው ሺባው እያያት ሄድም እንዴ? ውዶሽ እንዴ? አለበለዚያ 9 ትናንሽ ነው ማደርገሽ። ወይንስ አይን ደክሟል? ምን ወጣሽ እንጂ ስልክ የዳባ መስሎሽ ወጥሽ እንቅፋት ሆንኩሻል። ጥሩ ከኔ ጋር ቁማር ጨዋታ እንግዲህ አያዋጣ። አስበበት። አንደበት እንዴት ጣፋጭ ነው። እስኪ በእናትህ ከንፈሬን አርሰው። ይሄ ሬት የሚለው የፍቅር እቃቃ ጨዋታሽን እዛው እንደጀመርሽው እዛው ትጨርሻለሽ። ኒያምን አበርኩልሽ ከነፍኩልሽ እያልክ በኒያም አማሃይተህ ገብተህ እዛ ቤት ምንም ያሉ ነገር የለም እንዴ? ኧረ ምንም የነገሩኝ ነገር የለም። ምንድነው እሱ የተፈጠረው? ያንተን ኮላ እጅን አስገብተህ የዛን ቤት ንብረት ለመበዝበዝ አይደል እንዴ? የሚገርም ግጥምጥሞሽ ይላችኋል። ይሄ ነው ኦኬ። ዲናን በማፈላለግ ስም እዛ ቤት ገብተህ የዲናን ጨዋታ እንድትጫወት እያደረክ ነው እንዴ? ተመልከት ብቻ የሚሆነውን አውቀህ ተዘጋጅታ የምትጠብቀው መስል። ባጭሩ ሲገለጽ እኔ ኒያምን አንተ ደግሞ ቃልን ይዘን የዛ ቤት መሪ መሆን እንችላለን። ለምን ታዲያ እንደኛህም ፓንትም ጡት ማስያዣም የውስጥ ልብስም አትገዛለት? ምንሽ ከተገዛ ይቀርኩ ሁሉን ነገር ባሟላላት ነው የሚሻለው። አንተና ቃልን ጠንቅቄ ነው የማውቃችሁ። ቃል ትሁትና ታማኝ ሴት ናት እንዴ? እሱን እኮ ነው የምልሽ። ከተገዛ ይቀርኩ ሁሉን ነገር ባሟላላት ነው የሚሻለው። በእናትህ አሁን የሷ ነገር ይደርሳል። እኔ አሁን ማየት የምፈልገው እንደዚህ የተንከራተትንበት ነገር ምን ያህል ፍሬ አፍርቷል የሚለውን ነገር። አንተ ይህን መንገድ ማሳካት ከቻልክ በእኔ ለአለቃ የሚልም ማለት ነው። ያ ደግሞ ቃልና እኔ የሚኖረን ሪሌሽንሺፕ በፈለኩት አቅጣጫ እንዲመራልኝ ያስሄደኛል። የሚሳካ ከሆነ ለኛ በጣም ጥሩ አጋጣሚ ነው የሚሆንልን።